ጣን ይደፋ አማን ነው ወይ? አይ ወራይ ክራሽ አረግሞዬ ላገባ ፈልጋለሁ። ጊፍት አላሰጠሽኝም። ያገባ ሰው ጊፍት አይጠይቅም እኮ ይሰጣል እንጂ። እግዚኦ 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 የዘንድሮ ወንዶች ይሁን እሱን እንሄድበታለን። ይሁን ጨርሶ ይሄንን እሱን እያብሰለሰልክ ነው። በትክክል ያልመለስክልኝ ምግብ ተገናኝታችኋል ከዚህ ሴት ጋር? ቴንኪ ሰብስክራይብ ያደርጋችሁኝ። ተገናኝታችኋል ከዚህ ሴት ጋር? ከሆነ ሴት ጋር ምን ሴክስ እንዴ? አሁን ደፈጥኩት። ምን ሆነ ነው አስደነገጥከኝ። ተገናኝታችኋል ስልክ ላይክ በአካል አግኝታታል ወይስ ገና የምታገኛት ሰው ናት? ተገናኝታ። ኦኬ ምንድን ነው የጋበዝካት? ሽሮ፣ ጥብስ፣ ያው ከኢትዮጵያ ምግብ ነው ያሉት በየአይነት አንድ ላይ ይካለላል። ከዛ በኋላ ጥብስ አለ። ከዛ ፒዛ፣ በርገር፣ ጥሬ ስጋ የምትፈልግ ከሆነ የሱፍ ፍትፍት አዳራችሁን ጠዋት ላይ ቡና፣ ኬክ ስጠራ አፍ ላይ ደስ ይላል። 1 2 3 4 የሀብት ማማህን ብትነግረን ደስ ይለኛል። እኔ ያውቀዋለሁ ግን ይሄ ህዝብ ላይ ያውቀው ይችላል። ደሃነ ሀብታም ነህ? መካከለኛ ነህ? መካከለኛ ነኝ። ሰርቶ የሚገባ ሰው ነኝ። ታስታውቃለህ። 1 2 3 ግን ታዲያ ሰርቶ የሚገባ ሰው እኮ ጊፍት ታሰጭኛለሽ ወይ ታየ አይልም። እኔ ያልኩሽ መተን ልደምረው 20 አንዴ ይደመርልህ። አይነ ጌታ 24 ወይ ጉድ 29 ቁምቡር ስላልከኝ መልሱ ይደርሳል። ሞዬ ሊያጣሽ አይፈልግም ነው የሚለው። ደህና ነገር ደረሰ። እስካሁን እኮ የስንቱ ትዳር ተበትኖ ነበር። ለመጀመሪያ ጊዜ ማርያምን ሊያጣሽ አይፈልግም። 42ኛ ሊያጣሽ አይፈልግም። እውነት ነው ውሸት? አጥቻታለሁ። ኦልሬዲ ፓይለት ቀምጭሎብኛል። ቢፋልኛውን እኮ አይፈልግም ነው እኮ ነገሩ። ገባ አያ መስራቱን ተመልከት። አላጣሽም አብሮሽ ነው ቢባል ጥሩ ነበረ። ፓይለቱ ቀማይ ምናምን ተላል። ሊያጣሽ አይፈልግም ያ ማለት ፍላጎት የለህም ነበር። ግን አንዱ ፓይለት ከነቂቷ ከነጡቷ ላጣርጎ ወስዷታል። ይሄ ነው መልሱ። ቂጥ የላትም ጡት አለው። ጠንጋራ ጡት ነው ግን ጡት ያላት ምንም ችግር የለውም። እሱም በደንብ ብትነካው ኖሮ ፓይለቱ አሁን ነክቶት እንትን ይለዋል። አንተ ስላለካው ነው። በደንብ ብትነካው ኖሮ ብዙ ነገር ያደርግን። አሁን ፓይለቱ ግን በደንብ እንደ እንትኑ እንደሚነካካ ይነካዋል። በደንብ ይወርዳል። ወደኛ ፋሚሊ ትቀላቀላለች፣ ወደኛ ትመጣለች። እኔ አላልኩኝ ሁኔታውን ነው። እና ይሄን ልጠይቅን የመጣሁት እንሰነባበታ። ሌላ የምናወራው ነገር አለ ዛሬ? እንትናልሽ ተቅለበለብሽብኝ። ቆይ ተረጋጊና። ለምን እንደተቀለበለብኩ ልንገርህ። ከመሞቴ በፊት ሰሞኑን የግድያ ዛቻዎች ምናምን እየደረሰ ስለሆነ ሻሽ አርጋችሁ ሊጥለጥፋችሁ አትሞቱ። አሟሟታችሁን አሳምሩ። ስቃችሁ ተፍለቅልቃችሁ ጡታችሁን አሳብጣችሁ ሜካፓችሁን ተቀብታችሁ ድብን በሉ የሚል መፈክር አምጥቻለሁ። ሞዬ ስሞቴ አሟሟቴ ነው። ይኸው ክፍት ትያልኩ ነው አሟሟቴ። ለምንድን ነው የምትሞች? ቤታዬ አንቺንም አልሞትም። አሻፈረኝ እያልኩ እኮ ነው ሞዬ። አሻፈረኝ እኔ አልሞትም። እንዴት እሞታለሁ ስል ትሞቻለሽ፣ ግዴታሽ ነው፣ ቀንሽ ደርሷል፣ ጽዋሽ ሞልቷል የሚል መፈክር ተወጥቶ የሞት ዛቻ ከአዲስ አበባ ወደ አሜሪካ ተዘንዝሯል። ምን ትላለህ? ከአዲስ አበባ ነው ደግሞ እኮ ከዚህ አይደለም፣ ከአዲስ አበባ ነው አሟሟቴ። ምን ትላለህ ዞዬ? አዲስ አበባ እንዴት በስልክ እሺ ቀጥለ። በስልክ ነው ወይ የተዛተብሽ? ሶሻል ሚዲያ ላይ አንተ ግን እንዳገኛት ልጅቷን እዛ ሚዲያ ላይ ነው ይህን የተዛተብሽ። አንዳንድ ሰሞን ወንድ ይሆናል፣ አንዳንድ ሰሞን ሴት ይሆናል። እንትን ነው ሁለቱም ደበድቅድቅ ነው። አንዳንዴ ዩቱብ ይጠቀማል፣ አንዳንዴ ቱርክ ይሄዳል።
ካለ ካካው የሆነ ሰሞን ለማስታረቅ ሞክረሽ ነበር። እኔም ሁኔታው ለኔ ተመቸኝ። ምን አምላኬ ዘንድ ጀስት ሴቶች ጋር ትጨቃጨቁ፣ ጀስት ጠብቁ፣ ትንሽ ታይም ጠብቁ የሚባለው እውነት ነው። እኔ ለማስታረቅ በትበት ስትይ ነበር። አሁን እናንተ ጠንከሮ ከአዲስ አበባ አሜሪካ ዛተችብሽ። አንተ ደነዝ አንድ ቀን ያረገኝ የሞን ያረገኝ ልንገር። አንቺ በውስጥ መጣና ቤታ ሲልክልኝ ሪፖስት አድርጊ ሲለኝ ሳላነበው ደግሞ እኮ በአፉ ቢሆን እሰማው ነበረ። ለካ ጽሁፍ ከአናቱ ላይ ጽፎ ነው ሪፖስት አድርጊልኝ አለኝ። አገር ሰላም ነው ብዬ ሪፖስት አድርጌ ኢንስታግራም ላይ የቮይስ ማት ተደርዶልኛል። አንቺ ሰው አይደለሽም ሞን ሪፖስት አድርገሽ አንቺ ሴት ነሽ የሴት ወጌ። ኧረ ምን ጉድ ነው ያደረኩት ብዬ ተመልሼ ያለው። ለካ ሞ ምን ብሎ ጽፎ መሰላችሁ? ቱርክ ላይ ሰው ገላ የምታሻሽጥ ብሎ ለካ ጽፎላታል። እኔ ደግሞ አገር እንዴት እንደደነገጥኩ ሞ ብዬ መጥቼ ቀስ ብዬ ሹክክ ብዬ ሪፖስቷን ብድግ አድርጌ አነሳኋትኝ። ኧረ እኔ ተሳስቼ ነው አላውቅም። ደግሞ እውነትም አላውቅም። አሁን አየሽ፣ እኔን ልታባኝ ነው። ቱርክ ላይ ገላ የምታሻሽጥ አላልኩም። ምን ያልከው? ከስሃለሁ ምናምን የሚል ወሬ ስለነበረ ስለ ህግ ማወቅ ከቱርካዊ ጋር ተኝቶ እንደማወቅ አይደለም፣ ቀላል አይደለም። ጣንና አረብ ሲበዛ ምንድን ነው ያጦዛል ብዬ ነው ተሰ ሁሉ መፈክር ጽፈ የኔ አለማንበብ ደግሞ በጣም ንባብ ላይ ቤታዬ ጨዋነሽ እንዲያታነብም እንዴ ፈረንጅ ሀገር ስለምትኖር እንግሊዘኛ ነው። እግዚአብሔር ምስክር ልባ ከዛ ሞመጣና ሪፖስቷን አነሳሻት አልከኝ እኮ ወዲያ ቢኖ እንዴት እኔ በክብሬን የመጣው እንዴት ፈስሽን በሻማ ጥፊ ይለኛል ቤታ አለችኝ። እኔ አላወኩም ፈስሽን በሻማ ጥፊ ብላል። አንተ ደግሞ አንተ ይገባኛል። ቆይ ጨርሽልኝ አንድ ካፌ የምንጨርስ እንደሷም እንኮ አንተ ይገባኛል። ሞዬ ቆላት ይደርቅብሻል ይልሻል። ዘረቆራንም ካሮት ነው የምበላው። ሙፍረቱ ደግሞ ስማኝ፣ በጣም ወፍራም ካሮት ነው የምበላው። ስማኝ ሞዬ፣ አንተ አሁን እኮ ነው የተረዳሁት። መጀመሪያ ጊዜ በፈስሽ ሻማ የምታጠፊ ብለህ ስትናገር ቅጣት ስትቀጣ ምን ችግር አለው እንትን አልኩ እንጂ ክብሯስ ስንስነዋስ እንዴት በፈሷ በሻማ ታጠፋለህ ብዬ ቅር አለኝ። መጨረሻ ላይ ስንጣላ እኮ ነው የሚበራልህ። ብርት ይልልኛል ሞ ተሳስቷል ያልኩት ተሳስቷል። አሁንም ደግሜ ተሳስቷል ያልኩት ለምን እቺ ሴትዮ በአንተ ቤት አሁን ክፍት ብዙ ስለምትበላ በአንተ አስተሳሰብ ብዙ ስለምትበላ ፈስ አይጠፋትም ብለን ያሰብከው፣ እሷ ግን በምግብ የቂጧ ስንጥቅን ደፍነው መፍሿ የለም። ያን ቀን ቅር ያላት በዛ ነው። እኔ አላልኩም ጋይስ ሽማግሌ ገብቶ ተታርቀናል አይደለም። እኔ አልናቀቅም። ምን ነው ስትታረቁ በጎን ስትጣሉ በጎን እኛን አታስገቡ። እኔ በህይወቴ ማለት ነው ሰው በድሎኝ ይቅርታ አይደለም በጣም ማለት ነው። ግን አሁን የምነግርሽ ነገር ምን እንደሆነ ታውቂያለሽ? ነገ ሁለታችሁ ዞራችሁ ልበት በምን አወቅ? እኔ አላቀሳስብም። ግን እንደዛ አታስብ። ግድያ ድረስ ተደራርሰን እንደዛ አታስብ። ሞኝ ሊያ አውጥታ እንደዛ ትላለች የምትል አይመስለኝም። ማርያምን አለችም እልክልሃለሁ። አንቺን ባናገኝሽ ቤተሰቦችሽን ነው የምናስጨርሰው አለች። እንኳን አልሰማም እንደ ይሄን ታሪክ ትናንትና እልክልሃለሁ። ሼር አድርግልሃለሁ። ሼር አድርጊልኝ። ግን እኔ እዚህ ቤቤ ከእንትና ጋር ለምን አትታረቁ? እስኪ ለእኔ ድንጋይ ላይ የተሰጡ እዚያ ኢትዮጵያ ውስጥ ስራ ያጡ ጎረምሶችን አገናኘኝ። ስራ አፋልጋለሁ። ኖ እንደዚህ መገናኘት በሶሻል ሚዲያ የተነሳ እንገላለን ምናምን ኔክስት ኦኬሽ አንቺ ያጠፋሽ ካለሽ አንቺን ነው መመታትም ካለብሽ። ቤተሰብ አያገባውም። ወዳጆቼ ጥንቆላ ቀጥ ብለዋል። ጥንቆላውን ትቀጥያለሽ ግን ቤታዬ ቅስ እያሉ ነው። በሌላ ስልኬ ጀላኔ ቅስት ያርጋቸው። የምትሰሚኝ ከሆነ ስሚኝ። ቁም ነገር ነው እያወራሁልሻለሁ። ቤታዬ እኔ አንቺን ከሁሉም በኋላ ነው ያወቅሁት። አንቺ አወቅሽኝ ማለት ነው። እግዚአብሔር ነው የምልሽ። እዚህ ላይ ካሉት ከሁሉም ከኤልሻዳይም ከኪዲ ከሊያም ከሁሉም በኋላ ነው ያወቅሁሽ። ግን
ተጣልቼ ማላቀው ወይ እንትን ብዬ ማላቀው ከአንቺ ጋር። ግን እኮ ቤታ ሰው ጋር ከሁሉ ተጣልታ ላይ ሰው አይበረክትላትም ይባላል። እንዴት ከኔ ጋር ተጣላ? ቤታዬ ፍቅር ነው፣ ፍቅር ነው። አንቺ ፍቅር ነሽ። አፍሽም ግን ያው ቶለሬት ማለት ነው። ትፈትኛለሽ፣ እርግጥ ግን የፍቅርሽ ነው የምትፈጥኝ። እዛ ነገር ላይ አልፈጥንም፣ ቀስ ብዬ ነው። እሺ ቀጥል። እኔ አሁን በጣም ብዙ የምር ነው ብላችሁ ለቁም ነገር ማስባቸውን ሰዎች በቤታ ምክንያት አጥቻለሁ። ግን ምንድን ነው የዋህ ናት፣ ውስጧ የዋህ ናት። ያን ያህል ክፋት አላት ብዬ አላስብም። እና ለሳቅ ለጨዋታ እንጂ ሶሻል ሚዲያ ያን ያህል ሲሪየስ ትወስዳለች ብዬም አላስብም። ግን ይሄ ሶሻል ሚዲያችሁ በጣም ከሮ አሁን ቅድምም የሆነ ጫፍጫፍ አይቻለሁ ኤልሻዳይ እና ኤልሻዳይም ሰምሃው የተወሰነ ጥሩ ባህር ያላት በዚህ ሁለታችሁ ብትታረቁ ደስ ይለኛል። ግን ሄዶ ቆይ ስም ሄዶ እንዲህ ግድያ ዛቻ ምናምን ከደረሰ ለሁለታችሁም ጥሩ አይደለም። ማን መሰለሽ የሚጠቀመው ዳር ላይ ቆሞ የሚያይ ለሁላችሁም ለማንም ከአንቺ ጋር እንደተጣለ ስለዛቻ እኮ አላወራውም። እኔ ስለዛቻ አላወራውም። ቀስ እያልሽ ወደዛ መምጣትሽ አይቀርማ ቤታ። እሱማ ማን ተነክቶ ምን መሰለሽ እኔ አሁን ከአንቺ ጋር ብጣላና ቤታ ቆይታ ያለሽ አስገድልሻለሁ፣ አንቺም ደግሞ ቆይ እኔም ላግኝ እንዲያረግሃለሁ ምናምን ስንባባል በመሀል ቤት እኔም የሚጠላኝ አንቺን የሚጠላኝ ሰው መጥቶ ይሰይፍሽና የኔም ህይወት ተበላሸ፣ የአንቺን ተበላሸ። አሁን በዚህ አጋጣሚ እየተቃቃራቸው አሁን ሊያ እንደዚህ ያለች ያልፈ አሁን አንቺ የሚጠላሽ ሌላ ሰው አስታት ሊያረግሽ አንቺን ቀጥታ ስማማን ይነሳል የሊያ ባልዋለችበት ማለት ነው። አንቺም ቢሆን አታክ ያለ የሆነ ጠቃሚ ቢደርስ ያ ላይ የሚወራው ደግሞ አንቺ ቤታ እንደዚህ ያረገች ተብሎ። ስለዚህ በዛዛት ምናምን አያስፈልግም። እንዲያረግሻለሁ ምናምን አትባባሉ። የምር ሶሻል ሚዲያን ተደበሩበት፣ ተዝናኑበት፣ ፈታበሉበት። ግን ይሄ ያን ያህል የሚደርስ ቀን አታርጉ። የምር ያም ቢሆን ለእኔ መጥፎ ሲሆን አይደለም፣ ግን በትንሽ ነገር ድው ብላ ተናደደች እንዳልሽው በፈስሽ ይህም ላይ ነው ከማንም ሰው ጋር ምለው ነው በፈስሽ ሻማት ያልኳት ተናደደች የምር ያን ያህል የሚያናዳ አይደለም። ግን እሱን ወደ ሲሪየስ ወስዳው ይገባኛል። ዩቲዩብ ላይ ምናምን አንዳንዴ ሰው ድርቅ ያለ ነገር ሲሆን ይደብረዋል። አንዳንዴ ጨው ጨምረሽ ማድረግ ነበረብሽ። እንደ አጋጣሚ የኔን ታሪክ አገኘች። ይህ ልጅ መከሰት አለበት መታሰር አለበት ብላ ወራች እንጂ ያን ያህል መጥፎ ኢንቴንሽን ይኖራል ብዬ አላስብም። ግን ሰውን በሩቁ ነው መጠንቀቅ። አንቺም እንደዛው እንጂ ያን ያህል ገለህን አልገለህን መተራረፍ የለብሽ። እሺ አመሰግናለሁ። በውስጥ አወራለሁ የተቀረውን በውስጥ አውሪኝ። ግን ቤታዬ ስሜትሽ እንዳለ ሶሻል ሚዲያ ላይ አታውጭ። ከእነሱ ነው እኔ ማስወጣው እንጂ አላወጣም። ከኔ ነሽ እንዳሁኑ የጥንቆላ ፕሮግራምሽ ምናምን ቀጥ ምናምን ግን እንትን ሲሪየስ ነገር ውስጥ እንትና አንቺ አረውጣ ምናምን ምንድን ነው የምትይው? እያለ ዶማ ደንቆ ምንድን ነው አስረ ተረጋጉ ታብታባሉ ውጣ ምናምን አስረ ያለ አትድገሚ። ምን ልልሽ ነበር? በቃሽ ታቸው እነሱ መጣ እንትን አሁን አንቺ ማድረግ ያለብሽ የምሬ ነው የምልሽ ተወርክ ምናምን አትይዘለኝ። እሱ እንኳን የማይሆን ነገር ነው። ግን እሺ በህልም ሌሊት አደርጋለሁ። እንትና ሀገሩ ገባ እንዴ? አቤል መጣ እንዴ? ማ አቤል የት ጋብዛሃለሁ ብሎ አንቺ እሱም በቃ ከአንቺ ጋር እየዋለ እንትን ለመደ። አንቺ አቤልን መቼ ነው ያገኘሁት? ከሶስት ቀን በፊት ነው ምናምን መጥቷል እናንተ ጋር አያውቅም። ከዛ የምለካሉ ገና ይቀርባል። አልመጣም። አቤል ጋብዛሃለሁ እዚህ ብሎ ነበር። በብሬተር ምን እኮ ደውልልና አስፋብተው ስልኩ የኔን ነው የወሰደው። ደውልልሃለሁ ብሎ እዚህ ግን እግዚአብሔር ነው የምልሽ ወዲያው እዚህ እንደመጣ የሆነች የሀበሻ ሴት አስቀይመዋለች። በጣም የሀበሻ ሴት አስቀይመዋለች እንዴ? በቃ እዛ ምግብ ቤት ምናምን ለምግብ ቀረበች ነገር ነው በላችና በልታ ገና ሳጨርስ ለጭፈራ ሌላ ሰው በሄደች ተደዋውላ መሰለኝ። በዛ ምክንያት እንትን እያለ ነበር። እሱም ማስታጠፋ ናውጣልኝ የምን ውጣ የምን እንትን ነው
እንዴ እና ሀሜት ደግሞ ሌላ ነገር ውስጥ እንዳታስገባኝ ተወኝ። ሆ ኧረ አቤልን ችግር የለው የማይናገረው ብዙ ካሮት የልብላ በቃ ሞዬ ዲሞቱ ደረሱ። ለብዙ ነገር ነው የሚጠቀሙበት እኮ። ለምንድን ነው አንቺ ለምግብ ብቻ የምትጠቀሙ? ካሮት ከሬ ሰራ ቺፕስ ነው እሱ። ባሮ ሽንኩርት ነው። ምንድን ነው ናውጣ ነገር እንትኔን መልሽ ጊፍቴ እንትን ሌላቸው ነው ገስ ላስገባቸው ነው ሞዬ። ለዛ ነው አስገቢ ግን እናወራለን። አወራለሁ በቴሌግራም ኢንቦክስ ላይ የላኩልሽን ደግሞ ላኪ። አንቺን ያልሽኝን ደግሞ ምንድን ነው ያልኩህ? እኔ እኮ በቀን 7 ነገር ነው የምልህ። ሐኪም አለ ያልሽውንም ትረሻለሽ። ላኪ አስታውሽኝ ነው። አንበሳውን ላኪ ቤት ወር አለ ሁለት ሰዓት ብለን ትንሿ ቲቪ ላይ ነው ትንሽ አለ። እሺ ላኩልኝ። እሺ ጎበዝ ሞ ወይ ቻው ማሪ ቻው ብሽ ሊበሉኝ ነው። ቻው እሺ። አንቺ ስታወሪ ደስ ስለሚላቸው ነው። አትሳደብ አይደለም። ይህ ህዝብ መጨረሻው ማወቅ ይፈልጋል መሰለኝ። የትዳሩ ከልብሽ ያዘንሽ ቀን ከልብሽ የተሰማሽ ቀን ማንም ሰው ዞሮ አያይሽም። አሁን እዚህ ላይ በይው ተናገሪያት ቤታዬ ሂጂበት ምናምን ይልና ከጀርባሽ ደግሞ ሰው እኮ ተሳዳቢ ናት ምናምን ነው የሚለው። ግን አሁንም እስቲ ላመንሽበት ነገር ወደኋላ አትበይ። ማለት ያለብሽም በይ። ግን ቢያንስ አትሊስት ኮሜንት አረጆችን በይው ሚሉም አሉ ማይሉም አሉ። ጥሩ ሰው አለ መቼም 5000 ሰው 7000 ሰው እያየሽ ከሆነ 7000ም እንደዚህ ይሆናል ብዬ አላስብም። የተወሰነው ግን እንደዚህ ያደርጋል። ኧረ የቤት ወታደሮች አለ የሚባሉት ባተሽ በቃ እሺ ሞዬ ጽፍላለሁ። እሺ ማሬ ቻው። እሺ ሞዬ እናንተ ምንድን ነው